በነገራቸው አንድ በቤተ ክርስቲያኑ ያለ ጣዕመ ዜማ ዛሬ የምንማርበትን ያዜሙልን ነበር። በተለይ ለዚሁ ለዜማው ባለሙያ ቅድም ሲያዜሙ የነበሩት መምህር ላይኩን እዚሁ ሊጦን መስጠቁ በሚባለው ውስጥ የሚገኝ በጣም አስደናቂ የሆነ የክርስቶስን መከራ መስቀል የመስቀሉን ፍሬ የሚነግረን ቃል አለ። እሱ በዜማ ቢሉት ጥሩ ነበረ። በሌላ ጊዜ ግን ዜማውን እናንተ ትሰሙታላችሁ። እንግዲህ ወደዚህ መሄድ የሚያስችለን የዛሬው ዕለት ዓርብ ነው። ዓርብ ማለት ደግሞ ሁልጊዜ የምናስታውሰው ዕለት ዓርብ ሲመጣ አንድ ትዝ የሚለን ነገር አለ። አንዱ እጅግ የሰው ልጆች ሕይወትና ታሪክ የቀየረ በደስታ የለወጠ ቀን ነው ዕለተ ዓርብ። እሱም የሰው ልጅ የሞት ታሪክ ወደ ሕይወት ታሪክ ተገልብጦ የተጻፈበት፣ የሰው የሞት ታሪክ በሕይወት ታሪክ የተተካበት፣ ሰው ከሲኦል ወደ ገነት የተሸጋገረበት ዕለት መሆኑ በጣም አስደሳች ቀን ነው። ሁለተኛው ዕለተ ዓርብ ሲነሳ ወደ ክርስቶስ ስንወስደው በደል የሌለበት ኃጢአት የሌለበት ጌታ በመስቀል ላይ ተሰቅሎ ለሰው ልጅ ሲል ደሙን ከእጆቹ ከአናቱ ከጎኑ ከሰውነቱ በሙሉ በመስቀሉ ላይ ያፈሰሰበት ቀን ነው። ምንም እንኳ የመጣበትና ዋጋ ለመክፈል ሰው የሆነበት ዓላማ ቢሆንም ቅሉ እንደ ሰውኛው ስናየው ክርስቶስ የተቀበለው መከራ የከፈለው ዋጋ በጣም ያሳዝነናል። የእኛን ሥጋ ለብሶ ነው የሞተውና በዚህ ምክንያት የክርስቶስን ሞት ስናነሳ የሰው ልጅ ድነት ስናይ ደስታ፣ የክርስቶስን መከራ ስናነሳ ደግሞ ሐዘኑና ስቃዩ ትዝ ይለናል ማለት ነው። ስለዚህ ዕለተ ዓርብ የደስታ የመከራም ቀን ነው ማለት ነው። ከዚህ አኳያ ቅዱስ ያሬድ ማነው አባ ጊዮርጊስ ዘጋስጫ እና ሌሎቹም ደራሲያን በዚሁ በዜማው ላይ ዜማውን የደረሰው ቅዱስ ያሬድ ነው። ከዜማው ላይ አንዱ የመስቀል ወይም ደግሞ እንደ ዛሬ ዕለተ ዓርብ ላይ የሚዜም የመስቀል ቀን በ10 እና በክርስቶስ በመድኃኔዓለም ቀን የሚዜም መሰንቆ አለ። እሱ መሰንቆ ምንድን ነው የሚባለው? መሰንቆ ዘመስቀል፣ በመስቀል ቀን የሚባል ምስጋና ማለት ነው። እና ምን ይላል? ወከአይበ ናስተበቆ ለዕፀ ቅዱስ መስቀል ጽኑዓ ስልጣን ወኃይል ወይቤ መልክ ወአምሳል እመልካበቱ አሮን ካህነ ጽላሎት ወአምሳል በትረ አሮንሰ እንተሰረጸት ወፈረየት ከርክዓ ዘእንበለ ተክል እንዘ ትቀውም በአፋ እያድኃነ ጻድቀ ወይቤዘው ኃጥአ ዘእንበለ ተክል እንዘ ትቀውም በአፋ ይልና መስቀለ ክርስቶስሰ ቤዛነ ወኃይልነ አግዓዘ ጻድቃነ ወኃጥአነ እምግብርናተ ሰይጣን ጸላይነ ነሲኦ ስልጣነ እምኀበ እግዚአብሔር አምላክነ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወትክህድዎ በሰይጣን እስመ ተቀደሰ በደመ ክርስቶስ መድኅን ይላል ዲያቆኑ። ከዚያ እያለ ሄድና ወደ መጨረሻው አካባቢ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ ለዕፀ መስቀልሰ ዘንሰግድ ሎቱ ላዕሌሁ አንጠብጠበ ደመ ቃል ኢሃማሚ በባሕረ ሥጋ ዘሐመ ወለማርያምሰ ዘንሰግድ ላቲ እስመ ነሣ ሥጋ እምሥጋሃ እግዚአብሔር ፈጣሪሃ ወረከብነ ንሕነ መድኃኒተ እምኔሃ ብሎ ይጨርሳል። አሁን ይሄ የመስቀል የሚዜማው መሰንቆ ነው። ምን ማለት ነው? ይሄ የተናገርሁት ለመስቀሉ ወካዕበ ናስተበቆ ለዕፀ ቅዱስ መስቀል ለእንጨቱ መስቀል ምስጋና እናቀርባለን ነው የሚለው።
እናቀርባለን ካለ በኋላ ወካይና አስተበቆ ጽዋ ስልጣኑ ኃይልና ስልጣንን የተሸከመ ከእግዚአብሔር ለተሰጠው ለዚህ መስቀል ምስጋና እናቀርባለን። ወሊዱ የመልክው አካል መልኩ መልክዓ መስቀሉ ከሌሎቹ እንጨት የተለየ ይልና እመልክዓበቱ አሮን ካህነ ጽላሎቱ አምሳል የሚለየው ደግሞ ከሌሎቹ ብቻ አይደለም። የጥላውና የምሳሌው ካህን ከሆነው ከአሮን በትር ይሄ መስቀሉ ይለያል ይላል። ከዚያስ በትረ አሮን ተሰረጸ። አሁን ይቺ የአሮን በትር የምታገኟት ኦሪት ዘኍልቍ ምዕራፍ 17 ከቁጥር 1 ጀምሮ እናንተ አንብቡት። በዋናነት ቁጥር 8 ላይ ግን ምስጢሩ እናገኘዋለን። ከአሮን በትር ይለያል። የአሮን በትር አለ በትረ አሮን ተሰረጸት ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን በትር አለና ከዚች ይለያል መስቀሉ። አሁን ያነጻጸረው መስቀሉና የአሮንን በትር ነው። ከዚያስ በትረ አሮን ተሰረጸት ወፈርኤት ከርክዓ ዘእንበለ ተክል ዘተቀውም በአፋ የአሮን በትር ሳይተክሏት በአፋ በአደባባይ ቆማ ለመለመች። ከዚያ ፍሬ አፈራች። ያፈራችውን ፍሬ ሎሚ ነው አለ። ምንድን ያፈራችው? ሎሚ ያፈራችው ነው። ከዚያስ ይህች ሎሚ ያፈራች የአሮን በትር እያድኃነት ጻድቅን ዋጋ ሰጠችው፣ ወይም የዘወት ኃጢአትና አላዳነችም። ዘእንበለ ተክል ዘተቀውም በአፋ በአፋ ዝም ብላ ተተክላ ቀረች እንጂ ሎሚ ከማፍራት ውጭ ከመለምለም ውጭ የአሮን በትር የሰጠችው ዋጋ የለም ማለት። ከዚያ ወደ ክርስቶስ መስቀል ሲመጣ መስቀለ ክርስቶስ የክርስቶስ መስቀል ግን አለ ቤዛነ ወኃይልነ ኃይላችን ቤዛችን የሆነ የክርስቶስ መስቀል አግዓዘ ጻድቃነ ወኃጥአነ ኃጥአንና ጻድቃን ነፃ አወጣ። እምግብርናተ ሰይጣን ጸላኢነ ከግብር ጠላታችን ከሰይጣን ነፃ አወጣን። ምን አልኩ? ነሲኦ ስልጣን ሀበ እግዚአብሔር አምላክን ከእግዚአብሔር ስልጣንን አግኝቶ ከሰይጣን ቁራኝነት መስቀሉ ነፃ አወጣን። ስለዚህ መስቀሉ የሰው ልጅ ነፃ ለማውጣት ትልቁ ምክንያት ምንድነው ተብሎ ከተጠየቀ በላዩ ላይ የፈሰሰው የማን ደም ነው ማለት ነው? የማን ደም? የክርስቶስ ደም ነው። የክርስቶስ ደም በላዩ ስለፈሰሰበት ከኃጥአንን ጻድቃንን አዳነ፣ ከሰይጣን ቁራኝነት ሰውን አዳነ። በምን ምክንያት? ነሲኦ ስልጣነ እምኀበ እግዚአብሔር አምላክነ ከእግዚአብሔር ከአምላካችን ስልጣንን ተቀብሎ ይኸው የሚያድንበት ስልጣን ሰውን የሚገዥበት ስልጣን የመጣው ከክርስቶስ ነው ማለት የክርስቶስ ንጹሕ ደም ሲፈስበት እንደ አሮን በትር እንደ ሌላ የነበረው እንጨት ተለውጦ አጋንንትን የሚያስወጣ ጎባጣዎችን የሚያቀና ዕውራንን የሚያበራ ለምጻምን የሚያነጻ ሆነ። የማን መስቀል? የማን መስቀል? የክርስቶስ መስቀል። ክብር ምስጋና ይሁን ሁላችሁ መስቀል እንዳይመስል። ስለዚህ የክርስቶስ መስቀል እንጨት ነው። ምንድነው? ነገሩ ምንድነው? እንጨት ነው። ግን ምን አይነት እንጨት? ኃይልን ከማን ያገኘ? ከእግዚአብሔር ኃይልን ያገኘ። እግዚአብሔር በደሙ የለወጠው ከሌሎቹ እንጨቶች ሁሉ አጋንንትን እንዲያወጣ እና ተአምር እንዲሰራ በደሙ የተለወጠ እንጨት ነው ማለት ነው። ስለዚህ ለዚህ በክርስቶስ ደም ስልጣን ላገኘ ለመስቀሉ ምስጋና እናቀርባለን አለ ደራሲ። ከዚያ ዝቅ ሲል ግን እያንዳንዱ ስራውን ይናገራል። ለዕፀ መስቀልሂ ዘንሰግድ ሎቱ ለእንጨቱ መስቀል የምንሰግድለት አለ ላዕሌሁ አንጠልጠለ ደመ ቃል ኢሃማሚ በባሕርይ ሥጋ ዘሐመ ለመስቀሉ የምንሰግድበት ምክንያት አለ በባህሪው ሞት በመንግስቱ ሽረት
እግዚአብሔር በላዩ ላይ ደሙን ጠብ ጠብ ስላደረገበት ለዚህ ለመስቀሉ እንሰግዳለን ካለ በኋላ መስቀሉና እመቤታችንን ደግሞ ያነጻጽራል። ለማርያም ዘንሰግድ ላቲ እስመ ነሣ ለማርያም የምንሰግድላት አለ እስመ ነሣ ሥጋ እምሥጋ ከሥጋዋ ሥጋ ከነፍሷ ነፍስ ስለነሳ ነው። ከዚያ ሁለቱን ያገናኝና ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ ይእዜኒ ወዘልፈኒ ለእነዚህ ለሁለቱ ፍጡራን አሉ ከፈጣሪ የተፈቀደ ምስጋና፣ ከሥላሴ የተሰጠ ምስጋና፣ ከፈጣሪ የተሰጠ ምስጋና ለሁለቱ ፍጥረታት ይገባል። እነዚህ ሁለቱ ፍጥረታት እነማን ናቸው? መስቀልና እመቤታችን ክብር ምስጋና ይግባቸው። ልላቸው አመስግኗቸው። አሁን ደራሲው እዚህ ላይ ልብ በሉ። እዚህ ደግሞ ማና ማንን ያነጻጸረው? እመቤታችንና መስቀልን። ለሁለቱ አለ ስብሐተ ፈጣሪ ይደልዎሙ ለሥላሴ የሚሰጠው ምስጋና ለሁለቱ ይገባል አይደል? ለሥላሴ የሚሰጥ ምስጋና እንኳን ለሰው ይሰጣል እንዴ? እመቤታችን ሰው ናት አይደለችም? ናት። እዛ መስቀሉ የሥላሴ ምስጋና ይወስዳል አይወስድም? አይወስድም። ምን ማለት ነው ይሄ? ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ ለእነዚህ ሁለቱ ፍጡራን ለእመቤታችንና ለመስቀሉ አለ ከሥላሴ የተፈቀደ ምስጋና ይገባቸዋል። ምክንያቱስ ከእሷ ሥጋን ወስዷል፣ መስቀሉ ተሸክሞት በላዩ ላይ ደሙን አንጠልጥሎበታል። ስለዚህ እመቤታችን 9 ወር ከ5 ቀን ለክርስቶስ ዙፋን ናት። ሥጋን ከእሷ ወስዷል፣ ነፍስን ነስቷል። ከዚያስ መስቀሉስ መስቀሉማ በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት ድረስ እስከ ወደ መቃብር እስከሚወርድ ድረስ ዮሴፍና ኒቆዲሞስ ገንዘው በአዲስ መቃብር እስከሚያሳርፉት ድረስ መስቀሉን ተሸክሞታል። እመቤታችን 9 ወር ከ5 ቀን ተሸከመችው። መስቀሉ በዕለተ ዓርብ ተሸከመው። ሁለቱም የክርስቶስ የአካሉ ዙፋኖች ናቸው። ለእነዚህ ለሁለቱን ያለ ደራሲው ከማን የተፈቀደ ምስጋና ይገባቸዋል? ከማን የተፈቀደ? ከሥላሴ የተፈቀደ ምስጋና ይገባቸዋል። ስለዚህ እኛ መስቀሉን ካህናት ሲያሳልፉበት አጋንንት ሲያወጣ መስቀል የእጅ መስቀል እንጨቱ በብዛት የሚሰራው ከምንድን ነው ብትሉኝ፣ ከምንድን ነው የሚሰራው የእንጨት መስቀል? የእንጨት መስቀል ከምንድን ነው የሚሰራው? በብዛት የምታውቁት ነው። ለምሳሌ ታቦት ጽላት የሚቀረጸው በመጽሐፍ ቅዱስ ላይ እንደተቀመጠው ከግራር እንጨት ታቦቱን ስራ ተብሏል። ከምን እንጨት? ከግራር እንጨት። መስቀሉስ ከምንድን ነው የሚቀረጸው? ከምንድን ነው የሚቀረጸው? የሚያውቃል የለም? አባ ከምንድን ነው የሚቀረጸው? የእንጨት መስቀል። አሁን በብዛት እንደው ሲገዛ በየሱቁ ስለምናገኘው ነው እንጂ የሚቀረጸው በዋናነት ከሎሚ እንጨት ነው። ከምን እንጨት? መስቀል የእጅ መስቀል በብዛት የሚቀረጸው ከሎሚ እንጨት ነው። ይሄ ከሎሚ የሆነበት ደግሞ ሁለት ምክንያት አለው። አንደኛው ምክንያት የሎሚ እንጨት በባህሪው ሲደርቅ ቀላል ነው፣ አይሰነጣጠቅም። ሲያለሰልሱት በቀጥታ ነው የሚለሰልሱት። አንዱ ነው። ሁለተኛውና ዋናው ምክንያት ግን ከአሮን በትር ጋር ለማገናኘት ነው። የአሮን በትር ሳይተክሏት ውሃ ሳያጠጧት አብባ አፍርታ ምን አፈራች? ምን ያፈራች? ሎሚን ያፈራችው። ስለዚህ መስቀሉ የአሮን በትር ምሳሌ ስለሆነ የእጅ መስቀል በብዛት የሚቀረጸው ከሎሚ እንጨት ነው ማለት ነው። ከዚህ ነው የሚቀረጸው እና እዚህ ላይ አሁን በድርሰቱ ያየነው አሮንና የአሮን በትር ክርስቶስና የክርስቶስ መስቀል አንድ ላይ ተነጻጽሯል። አሮንና ክርስቶስ የአሮን በትርና የክርስቶስ መስቀል አንድ ላይ የተነጻጸሩ። የአሮን በትር ምን አድርጋ የተገኘችው? ሎሚ አፍርታ ውሃ ሲያጠጧት ሳይተ
አብባ አፍርታ የተገኘችው። መጽሐፍ ቅዱሱ ኦሪት ዘኍልቍ ምዕራፍ 17 ከቁጥር 1 ጀምሮ አንብቡት እስኪ። ማታ ላይ ሄጄ አነባለሁ እኔ። ሌላውያን የሚል ሰው አለ ከእናንተ ታነቡታላችሁ? አንድ ምዕራፉ ታሪኩን እኮ ተርኬላችኋለሁ፣ ግን አንብቡትና ስንት ነው ያልኋችሁ? ኦሪት ዘኍልቍ ምዕራፍ ስንት ነው? 17 ቁጥር 1 እስከ ፍጻሜ አንብቡትና በተለይ ቁጥር 8 ላይ እግዚአብሔር ሙሴን ከ12ቱ የእስራኤል ነገድ ከእያንዳንዱ ነገድ ከይሁዳ ነገድ፣ ከይሳኮር፣ ከዛብሎን፣ ከሌዊ፣ ከንፍታሌም፣ ከዮሴፍ፣ ከብንያም ከእነዚህ ሁሉ ለእያንዳንዱ አንዳንድ በትር በቀዳማይ ሰዓተ ሌሊት አስገብተን በቀዳማይ ሰዓተ መዓልት ይዘህ ውጣ አለው እግዚአብሔር ሙሴን። ከዚያ የአሮንን በትር አሮን አባቱ ሌዊ ነው። በአባቱ ሌዊ ተተክቶ የአባቱ የሌዊን ስም ይዞ በአሮን በትር ላይ ስሙን ጽፈህ አስገባለሁ። 12ቱ በትሮች ገብተው ሲወጡ ከ12ቱ ሁሉ ተለይታ የአሮን በትር በቤተ መቅደሱ ውሃ ሲያጠጧት አብባ አፍርታ ሎሚ በላይዋ ላይ አፍርታ ተገኘች። ከዚያ በኋላ እግዚአብሔር 11 በትር ጣለ። 12ኛዋ የአሮን በትር ግን ተአምር አሳየች፣ ለምልማ አብባ አፍርታ ተገኘች ማለት ነው። ይሄ የሆነበት ምክንያት ደግሞ ክህነትን ስልጣንን ሁለቱ ወንድማማቾች ይዘውታል የሚል ቅናት ስለነበረባቸው እስራኤላውያን እኛም ያልተሰጠንን ካህን ክህነት ካህን ሆኑ ስለነበረ ለአሮን ግን እግዚአብሔር የፈቀደለት ስለሆነ ክህነቱ በአሮን በትር ላይ እግዚአብሔር የአሮን በትር እንድታብብ እንድታፈራ እንድትለመልም አደረገ ማለት ነው። ማን ሲፈቅድ ማለት ነው? እግዚአብሔር ሲፈቅድ። ስለዚህ የአሮን በትር ሎሚ አፍርታ የተገኘችው ግን የአሮን በትር ሎሚ ታፍራ እንጂ ከአሮን በትር ላይ የበየ አፈራችሁ ሎሚ በልቶ ያፈራችሁ ሎሚ ተቀብቶ ባፈራችሁ ሎሚ ተጠንቆ በዚህ ዓለም ላይ ሕይወትን ድህነትን ያገኘ ሰው የለም። አለ እንዴ? በአሮን በትር ክህነት አልተገኘም። በአሮን በትር በሎሚው ጥምቀት አልተገኘም። በሎሚው ድህነት አልተገኘም። በሎሚው የገነት በር አልተከፈተም። የሲኦል በር አልተዘጋም። ስለዚህ የአሮን በትር ምሳሌ ናት። አብባ አፍርታ ተገኘች። ከዚያ ውጭ ግን ያደረገችው ነገር የለም ማለት ነው። እና ካህኑ አሮን የኦሪቱ የጥላው ካህን የምሳሌው ካህን ነው። አሮን ለክርስቶስ ምሳሌ ነበር። ለዘላለማዊ ካህን፣ ለማይሻረው ካህን፣ ክህነቱ ለማይጠፋው ካህን፣ ክህነቱ ዘላለማዊ ለሆነው ለክርስቶስ ለካህኑ ለክርስቶስ የአሮን ክህነት ጊዜያዊው የአሮን ክህነት የሚሻረው የአሮን ክህነት የሚጠፋው የአሮን ክህነት ለዘላለማዊው ለክርስቶስ ክህነት ምሳሌ ሆኖ ተገኘ ነው። ከዚያስ አሮን ለክርስቶስ ምሳሌ ሲሆን የክርስቶስ መስቀል የአሮን በትር ምሳሌ የሆነች የክርስቶስ መስቀል ግን እንደ አሮን በትር ውሃ ሳያጠጡት የለመለመ አይደለም። በክርስቶስ ደም የክርስቶስ ደም ሲፈስበት የክርስቶስ ደም በላዩ ላይ ሲወርድ ይሄ መስቀል ተለውጧል። ይሄ መስቀል ተቀድሷል። ይሄ መስቀል ኃይል አግኝቷል። ይሄ መስቀል ስልጣን አግኝቷል። ይሄ መስቀል ተሹሟል። ይሄ መስቀል አጋንንትን አስወጥቷል። ይሄ መስቀል ዕውራንን አብርቷል። ይሄ መስቀል ለምጻምን አንጽቷል። ይሄ መስቀል አጋንንትን አስወጥቷል። ይሄ መስቀል እስከ ዘላለም ድረስ ላይሻር ተሾሟል። የተሾመው ማን ደም? በማን ደም የተሾመው? በክርስቶስ ደም የተሾመው። ስለዚህ ክርስቶስ ደሙ ሲያፈስበት እንደ አሮን በትር እንደ ሎሚው እንደ አሮን እንዳበበችው የአሮን በትር ስም ብቻ ታሪክ ብቻ ይዞ አልተገኘም። ኃይልን፣ ስልጣንን እና መድኃኒትነትን ይዞ የተገኘው የማን መስቀል? የማን መስቀል? የክርስቶስ መስቀል። አንዳንድ
ሰው ይገርመኛል። እኔ ማተቡ ካደረኩት ይበቃኛል ይላል። መስቀል ላይ ኖረውስ ይላል። ነጠላውን ከለበሱት ይበቃል፣ መስቀል ላይ ኖረውስ። ቀሚሱን ከለበሱት ይበቃል፣ መስቀል ላይ ኖረውስ ይላል። ላይኖረው ይችላል፣ ግን እምነት ጸንቶ ሁልጊዜ ወደ ቀራንዮ እየተመለከትክ የክርስቶስ መስቀል ክርስቶስ በአንተ ልብ ላይ ተሰቅሎ በዚች በጠባቧ ልብ ላይ መስቀሉ ላይ ደሙን ካፈሰሰ ልክ ነው። ግን እንዲህ አይነቱ ልብ ስለሌለ እምነቱ ስለጎደለ ቢያንስ እንኳ በየቀኑ ልባችን ላይ የክርስቶስ መስቀል ተተክሎ ቅዱስ ደሙ በልባችን ላይ ባይፈስበትም መስቀሉን እያየን ግን በየቀኑ ክርስቶስን ማሰብ አለብን አለብን። ነጠላችን ላይ ያለውን መስቀል አይተን ለክርስቶስ ምስጋና ማቅረብ አለብን። ምክንያት ከአንተ ከኔ ከሁላችንም ጽድቅን፣ ገንዘብን፣ ስልናን ሳይጠይቅ ነው ለአንተ ለኔ ለሁላችን ምን ያደረገው? ደሙን ያፈሰሰው። ምን ያደረገው? ስጋውን የቆረሰው። ምን ያደረገው? በጅራፍ የተገረፈው። ምን ያደረገው? በዘንግ አናቱን የተመታው። በዚህ በትንሣኤው ሰላም ላይ እኮ ፍጹመ ንጉሠ ኮነንዎ አይሁድ፣ ፍጹም የሆነውን ክርስቶስን አይሁድ ቸነከሩት፣ አሰቃዩት ነው የሚለው። ረገዝዎ ገቦሁ በኩናት፣ በጎኑ ላይ በችንክ በጦር ወጉት። ረገዝዎ ገቦሁ በኩናት ሪሶ ወኮር ሪሶ በህለት፣ አናቱን ደግሞ በዘንግ መቱት። አናቱን በዘንግ መቱት። እጆቹ በችንካር ቸነከሩበት። በፊቱ ላይ ምራቅ ተተፋበት። የዝሆን ሐሞት ከስንዴና ከወይን ቅጥራን ጋር ቀላቅለው አጠጡት። ሰውነቱ በጅራፍ በሙሉ ተተለተለ። አጥንቱ ተቆጠረ። ወወለቁ ኩላይ ስንት ያለ አጥንቱ ተቆጠረ። ለአንተ ሲል እርኩስ ምራቅ ተተፋበት። የፈለገውን ያህል አንድ በደለኛ በዚህ ዓለም ላይ በደለኛ ተብሎ ፍርድ ቤት ቢቀርብ ርኩስ ምራቅ ፊቱ ላይ አይተፋበትም። አጋጥሟችሁ ያውቃል? ፍርድ ቤት ፊቱ ላይ ምራቅ የተተፋበት ሰው አጋጥሟችሁ ያውቃል? በዳኛው ፊት በዘንግ የተመታ ሰው፣ በዳኛው ፊት በጦር የተወጋ፣ በዳኛው ፊት በካስማ የተወጋ፣ በዳኛው ፊት ትልልቅ ሰባ ሚስማሮች፣ ትንንሽ ደግሞ ቁጥራቸው የማይታወቅ ሚስማሮች አናቱ ላይ ቁልቁል በመዶሻ የተመታበት ሰው አጋጥሟችሁ ያውቃል? የለም። ይህንን ያደረገው የኔና የእናንተ ጌታ ጌታችን መድኃኒታችን እሱ ብቻ ነው። ክብር ምስጋና ለእሱ ነው። ስለዚህ አሮን በቱን ብትለበልብም ካህን ቢሆንም ካህን ነው ከሚለው በቱ ለመለመች ከሚለው ሌላ የሆነ ነገር የለም። የተደረገ ነገር የለም። ይሄ የሆነው ክርስቶስ ላይ ስንመጣ ግን ለአሮን በትር ምሳሌ የሆነው መስቀል፣ ምሳሌ የሆነው ቅዱስ መስቀል እንደዚያች እንደ አሮን በትር ሎሚ አብቅቶ አልተገኘም። ለምልሞ በቅጠል ብቻ አይደለም የተገኘው። ውሃ ባይጠጣም እንኳ መለምለም ብቻ አይደለም። በክርስቶስ ደም ታጥቦ የሚሻክረው መስቀል የለሰለሰው ምንም ቁጥር የሌለው እንጨት ቅዱስ መስቀል የሆነው ስልጣን የሌለው እንጨት ስልጣን አግኝቶ አጋንንትን ያስወጣው፣ አጋንንትን ከሰው ልጆች የሚለየው፣ መናፍስት ርኩሳንን የሚያስወጣው መስቀል ኃይልን ስልጣን ያገኘው በክርስቶስ ደም ታጥቦ ነው። ዝም ብሎ ከየትም ያመጣው ስልጣን አይደለም። ቅድም እኮ አለ ለዕፀ ቅዱስ መስቀል፣ ለመስቀሉ ለእንጨቱ መስቀል ነው ያሉ። መሰረቱ እኮ እንጨት ነው አይደል? ቅድም ነገርኋችሁ። የወይን እንጨት ነው አልኋችሁ። የዋንዛ እንጨት ሊሆን ይችላል፣ እንጨት ነው። ግን ከዚያ በፊት እንጨት ነው። ወደ ክርስቶስ መስቀል መሆን ሲመጣ ክርስቶስን ሲሸከም የክርስቶስ ወዙ፣ ላቡ፣ ደሙ ሲፈስበት ይሄ ቅዱስ መስቀል ስልጣን ከእግዚአብሔር አገኘ። ከእግዚአብሔር ስልጣን ያገኘ ባለስልጣን ከሆነ ደግሞ በፊቱ የሚቋቋመው ሰይጣን የሚያስቸግረው ነገር የማያደርገው ነገር ሊኖር
አይችልም። ምክንያቱም ስልጣንን አግኝቷል ማለት ነው። እዚህ ላይ ዕፀ መስቀሉ ላይ የተሰቀለው ክርስቶስ ደግሞ እንደ አሮን በትር ሎሚ ብቻ አፍርቶ ጊዜያዊ የሆነ በዚያው የሚቀር ለጊዜው ተበልቶ ወይም ደግሞ ማጥቂያ ሆኖ ተአምር ተብሎ ታሪክ ሆኖ የሚቀር ፍሬ አይደለም መስቀሉ የተገኘ። ያቺ የአሮን በትር ሎሚ ብታፈራ ሎሚን አፈራች የሚል ነው እንጂ ምንም ከዚህ ያለፈ ሌላ ታሪክ አልተመዘገበም። እዚህ መስቀሉ ላይ የተገኘው ፍሬ ሕይወት ኢየሱስ ክርስቶስ እንደ አሮን በትር ላይ እንደተገኘው ሎሚ ታሪኩ ተመዝግቦ እኮ አይደለም የቀረው። እዚህ ላይ ያገኘነውን ፍሬ እኛ በልተነው ለዘላለም ሕያዋን ያደረገን ሕይወት የሰጠን በመስቀሉ ላይ ያገኘነው ፍሬ ነው። ስጋውን ያገኘነው ከየት ነው? ስጋውን ያገኘነው ከየት ነው? ደሙን ያገኘነው ከየት ነው? ከመስቀሉ ላይ። በመስቀሉ ላይ ያገኘነው ፍሬ ነው። በመስቀሉ ላይ ያገኘነው ፍሬ በላንና በነፍሳችን የተራብን ጠገብን፣ የተራቆትን ተከደን፣ ሰላም ያጣን ሰላም አገኘን። በመስቀሉ ላይ ባገኘነው ፍሬ ክርችም ብሎ የተዘጋብን የሲኦል የገነት በር ተከፈተ። የተከፈተው ዘላለም 5500 ዘመን ሳይዘጋ አፉን የከፈተው ያ የሲኦል በር ደግሞ እንዲዘጋ የሆነው በዚሁ መስቀሉ ላይ ባገኘነው ፍሬ ነው። ለዚህ ነው አስተሐፈረ ኃጢአተ በዲበ ምድር ይላል ሊቁ። ኃጢአትን በምድር ላይ አሳፈረ። ወሰአረ መርገመ በዲበ ዕፀ መስቀል፣ በመስቀሉ ላይ መርገምን ሻረ። ወአብጠለ ሞተ በውስተ ሲኦል፣ በሲኦልም ሞትን አጠፋ። ወነሰተ ሙስና በውስተ መቃብር፣ በመቃብሩ ሙስና መቃብርን አጠፋ። ያንን መቃብሩ ላይ ተኝቶ በአዲስ መቃብር ገብቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሲነሳ የመቃብሩ ሁሉ ታሪክ ሻረን። ስለዚህ በመስቀሉ ላይ ያገኘነው ፍሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ሁሉ ታሪክ ነው ያደረገው። ኃጢአትን በመሻር መርገምን በመሻር ሞትን በማጥፋት መቃብርን በማጥፋትና ሙስና መቃብርን በመለወጥ አራት ታሪክን ሰራ። የቱ? በመስቀሉ ላይ ያገኘነው የአሮን በትር ያፈራችው ሎሚ ምሳሌው የሆነችው ክርስቶስ ይሄንን ታሪክ አደረገ። እዚህ ላይ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ወይቀርቡ ሀበ መስቀሉ ለእግዚእ ኢየሱስ እሙ ወእኅታ ለእሙ ማርያም እንተ ቀለዮጳ ወማርያም መግደላዊት ወሶበሬሆሙ እግዚእ ኢየሱስ ለእሙ ወለእሙ ወለረዱ ዘያፈቅር ይቀርቡ ይቤላ ለእሙ ብእሲቶ ነዋ ወልድኪ ወይቤሎ ለውእቱ ይእረድ ነያምከ ወይሚት ሰዓት ነሣ ውእቱ ውረድ ወአይተዋ ቤቶ። በዚህ በመስቀሉ ላይ ደግሞ የአሮን በትር ምሳሌ በሆነችው መስቀሉ ላይ የገባው ቃል አለ። እዚህ መስቀሉ ላይ ማን ተገኘ? እመቤታችንና የእመቤታችን ዘመድ የሆነችው ወይሙ ወማርያም ወእኅታ ለእሙ ወማርያም ተቀለዮጳ፣ የቀለዮጳ ሚስት ማርያም እና ማርያም እመቤታችን ዮሐንስ መስቀሉ ስር ተገኙ። መስቀሉ ስር ከተገኙ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጥታ በመስቀሉ ስር ለእኛ ለሰው ልጆች ቃለ መሐላ ፈጸመ። ምን አይነት ቃለ መሐላ? ወደ እመቤታችን ጠቆመና ነዋ ወልድኪ፣ ከዚህ በኋላ እሱ ልጅሽ ነው አላት። እሱ ምንሽ ነው? ልጅሽ ነው። ከዚያስ እሷም እሱ ልጅሽ ነው አለ። እሱንስ እነሆ እናትህ ናት አለ። በዚህ በመስቀሉ ስር በአሮን በትር ምሳሌ በሆነችው በመስቀሉ ስር እኛ ምን አገኘን ማለት ነው? ቃል ገባልን። ምን አይነት ቃል? እኛ ሁላችን በዮሐንስ በኩል እንዳለ ተሰብስበን የማን ልጆች ሆነን ተገኘን ማለት ነው? የእመቤታችን። ነዋ ወልድኪ ሲል ነዋ ውሉድኪ ማለቱ ነው። እንዳለ በመስቀሉ የሚያምኑት ሁሉ ልጆችሽ ናቸው። በምኑ የሚያምኑ? በመስቀሉ የሚያምኑ የማን ልጆች ናቸው? የእመቤታችን ልጆች። ነዋ ውሉድኪ፣ እነሆ ልጆችሽ ናቸው። ከዚያስ ወደ ዮሐንስ ተወራለና
ነያ እምከ በመስቀሉ አምናልና በመስቀሉ ስላመንክ እነሆ እናትህ ናት። እነሆ እናትህ ናት። ነያ እምከ በሌላ በኩል በዮሐንስ በኩል እኛ ምን እያለን ነው? ነያ እምክሙን ያለን እነሆ እናታችሁ ናት። ምናችን ናት? እመቤታችን ምናችን? እመቤታችን እናታችን ናት። በዮሐንስ በኩል እናት እንድትሆን ተሰጥታናለች በመስቀሉ ስር። አሁንም ለእመቤታችን ሁላችን በመስቀሉ ላይ የምናምነው እኛ ደግሞ ልጆቿ እንድንሆን ቃለ መሐላ ተፈጽሟል። በምን? የአብን ምሳሌ የሆነችው በመስቀሉ ስር እኛ የእመቤታችን ልጆች እመቤታችን የእኛ እናት እንድትሆን የእናትነት ስልጣን የሰጠን እኛ ልጆቿ እንድንሆን እሷ እናታችን እንድትሆን እኛ ልጆች እሷ እናታችን እንድትሆን የእናትና የልጅነት ስልጣን ቃለ መሐላ የተፈጸመው በመስቀሉ ስር ነው። ከምስጋና ለመድኃኔዓለም አያችሁ፣ እኛ ልጆቿ ስንሆን እሷ እናታችን ስትሆን ቃለ መሐላ የተፈጸመው በበግ በጊደር በላም በወይፈን በኮርማ ደም አይደለም። የእኛ ልጅነት የእመቤታችን እናትነት የተፈጸመው ቃለ መሐላው በእንስሳት ደም አይደለም፣ ወይም ደግሞ ተበልቶ በሚጠፋ በስንዴ እንጀራ ዳቦ አይደለም፣ ወይም በሚያሰክረው በወይን መጠጥ አይደለም። የኔና የእናንተ የእመቤታችን ልጅ መሆን የተረጋገጠው የእመቤታችን ለኔና ለእናንተ እናት መሆን የተረጋገጠው በመስቀሉ ስር ነው። ስለዚህ መስቀሉ ለእኛ የቃል ኪዳን አርማችን ነው። ምናችን ነው? የቃል ኪዳን አርማችን ነው። መስቀሉ ስናይ የክርስቶስ ደም እናየዋለን። መስቀሉ ላይ መስቀሉን ስናይ የክርስቶስን የሚቆጠሩ ጎኖች እንቆጥርበታለን። መስቀሉን ስናይ የተዘጋውን የሲኦል በር የተከፈተውን የገነት በር እንመለከታለን። መስቀሉ ለእኛ መስኮት ነው። መስቀሉን መስኮት አድርገን የተዘጋውን የሲኦል በር የተከፈተውን የገነት በር እንመለከትበታለን። መስቀሉን ስናይ እኛ ከወላጅ እናት የምትበልጥ የወላጅ እናት የማይተካት ዘላለማዊት እናት በደሙ ዓለሙን የቀደሰ በስጋው ዓለሙን የባረከ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ለእኛ እናታችን ሆናለች። ምን ሆነች? ደስ ይበላችኋል። ታላላችሁ አመስግኑ። እናታችን እንድትሆን ደግሞ ቃለ መሐላው የተፈጸመው በልጇ በወዳጇ በክርስቶስ ደም ነው። በጌታችን በመድኃኒታችን በክርስቶስ ደም ነው። በጌታችን በመድኃኒታችን በክርስቶስ ሥጋ ነው። በመስቀሉ ክብር ነው። በመስቀሉ ስልጣን ነው የኔና የእናንተ ልጅነት የእመቤታችን እናትነት የተረጋገጠ። ስለዚህ ወደ መስቀሉ ስናይ የተመሳቀለውን መስቀል ስናይ መስቀሉ ላይ የምትታየን እናታችን ናት። እናታችን ማናት? እናታችን እስኪ ማርያም ማናት? እናታችን እናታችን ማናት? እናታችን ማናት? እመቤታችን ናት። ክብር ምስጋና ለስሟ ይሁን። ስለዚህ በመስቀሉ በደሙ በመሐላው ያገኘነው እናታችን ናት እና መስቀሉ ለእኛ የእመቤታችን እናትነት ያረጋገጠልን የመሐላ ደም የተሸከመ መመሪያችን ክብርን ስልጣንን በደሙ ያገኘው መስቀል የእመቤታችንን እናትነት የእኛን የልጆቿን ልጅነት ያረጋገጠ ነው። ሌላው መስቀሉ ላይ ስናይ ትልቁን ፍቅር እናየዋለን። ምንድን ነው የምናየው? ፍቅር ነው የምናየው። ምን ስላለ? መስቀሉ ላይ ሆኖ ምን አለ? አባት ሆይ አለ የሚያደርጉትን አያውቁምና ይቅር በላቸው አለ። ምን በላቸው? ምን በላቸው? ይቅር በላቸው። ምን ያሉትን? የሚወጉትን እኮ ነው፣ የሚተፉበትን እኮ ነው፣ የሚገፉትን እኮ ነው። እዚያ ላይ እኮ ጲላጦስና ሄሮድስን እኮ ነው፣ ወታደሮቹን እኮ ነው፣ ጎኑ በጎን የወገውን እኮ ነው።
የፍቅር ንጉሥ ሆኖ ነው። የፍቅር ንጉሥ ሆኖ ተሰቀለ። መስቀሉ ላይ ሆኖ በደሙ ለሰው ልጆች ፍቅሩን አረጋገጠ። ምን ብሎ? ይቅር በላቸው የሚያደርጉት ምን አይሉ አያውቁም። ዛሬ እኔና እናንተ ወደ ቤተ ክርስቲያን ስንመጣ ስንገሰግስ የሚያቀርብ ስራ አልነበረንም። ወደ ቤተ ክርስቲያን ስንመጣ እንድንቀርብ ኃይል፣ ስልጣን፣ መድኃኒት የሆነን እንድንቀርብ እንዳንፈራ ፈቃድ የሆነን ነፃነት የሰጠን የማን ነው? መስቀሉ ላይ ያገኘነው የማን ፍቅር? ንገሩን። የማን ፍቅር? የክርስቶስ ፍቅር ነው። የክርስቶስ ፍቅር ነው። ስለዚህ በክርስቶስ በመስቀሉ ላይ ስናይ መስቀሉን አንገታችን ላይ ያለው የክርስቶስ ፍቅር እናይበታለን። ሌላው መስቀሉን ስንመለከት የምናየው ትህትና ነው። ምንድን ነው የምናየው? ትህትና ነው የምናየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነጎድጓድ አውርዶ ምድርን ከፍቶ አውሎ ነፋስን አምጥቶ ባህርን ገልብጦ እነዚህን ክፉዎች በነፋስ አውታር ሰቅሎ እነዚህን ክፉዎች ከዓለም ላይ ማጥፋት ይችል ነበር። ግን ማድረግ የሚችል መቅጣት የሚችል ኃያል ወመስተአግስ ይለዋል። ኃያል ነው፣ እንደገና ትዕግስተኛ። ኃይል ያለው ትዕግስተኛ እግዚአብሔር ብቻ ነው። በሱ ቦታ ኃይል ያለው ፍጡር ቢኖር እኔና እናንተ እዚህ ቦታ ላይ እንገኝ ነበር? አንገኝም። ዓለም ክፉ ነው፣ ሰው ክፉ ነው፣ ያጠፋል ነበር። እንዳንጠፋ ያደረገን እሱ ትሁት፣ ታጋሽ እና ትህትናን የለበሰ የትህትና ባለቤት ባህሪው ትህትና የባህሪው ስለሆነ ኃጢአተኞች ሆነን አሁን ትላንት ሌሊት የሰራነውን በደል እያንዳንዳችን እናውቀዋለን። ዛሬ የሰራነውን በደል እያንዳንዳችን እናውቀዋለን። አሁን እዚህ ስንቀመጥ ሁላችን ንጹሐን ነን እንዴ? ንጹሐን ነን? እስኪ አንድ ሰው ኃጢአት የለብኝ የሚል ከእናንተ መካከል አለ? እኔ ኃጢአት አለብኝ እናንተ የለባችሁ? ኃጢአተኞች ነን። ታዲያ ያላጠፋን ከፊቱ ያላራቀን ያልፈረደብን እና ለንስሐ እንድንቀርብ እሱ እንድንማጸን እንድናለቅስ ደጅ እንድንቆም መጥተን በፊቱ እንድንበረከት እኮ ያስቻለን የእሱ ትህትና ነው። ኃጢአታችንን እያየ ስላላጠፋን ክብር ምስጋና ለመድኃኒዓለም ይሁን። ስለዚህ መስቀሉ ላይ ትህትና አለ። ሌላው መስቀሉ ላይ ኃይል አለ። ሰይጣን የተመታበት፣ ሞት የጠፋበት እና የሞት ሰንሰለት የተበጠሰው መስቀሉ ላይ ባለው በመስቀሉ ስልጣን ነው። በዚህ በዳዊቱ ላይ ምን ይላል? ተፈሳይነ ወተሐሰይነ በኩሉ መዋዕሊነ ወተፈሳይነ ህየንተ መዋዕል ዘአህመምከነ ወህየንተ ዓመት እንተ ርኢናሃ ለእኪት። በበደል በመከራ በስቃይ የኖርን ሰዎች በዛሬው ዕለት ተፈሳይነ ወተሐሰይነ ፍጹም ደስታን አገኘን ነው። ፍጹም ምን አገኘን? ምን አገኘን? ደስታን አገኘን። ወተፈሳይነ ህየንተ መዋዕል ዘአህመምከነ በዘመኑ 5500 ዘመን መከራን፣ ግፍን፣ በደልን፣ ኩነኔን፣ ስቃይን፣ ጨለማን ካስተናገርን በኋላ ዛሬ ግን አልፎ ያን መከራ ያን ስቃይ ከተሸከምና ከተቀበልን በኋላ ዛሬ ግን በዚያ ቦታ ላይ ደስታ አገኘን። ወህየንተ ዓመት እንተ ርኢናሃ ለእኪት። ያችን ክፉ ዘመን ያችን የመከራ ዘመን ባየንባት በሷ ፋንታ ላይ ደስታን አግኝተን በደስታ እንኖራለና። ስለዚህ ያ ደስታ ምንድን ነው? መስቀሉ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰይጣን መንግስት አፍርሶ የሰው ልጆች የሞት ታሪክ ባይሆን ቀይሮ ሲኦልን ዘግቶ ገነትን ከፍቶ እነ ውስተ ሲኦል ጻፉ፣ በጨለማ ያላችሁ ውጡ፣ እነ ውስተ ጽልመት ተከሰቱ፣ በጨለማ ውስጥ ያላችሁ ከጨለማ ውጡ፣ በብርሃን ተገለጡ ብሎ ሲኦልን በብርሃን ጎፍ አጥለቅልቆ ከሲኦል ወደ ገነት የተሻገርነው መስቀሉ ላይ ባገኘነው በመስቀሉ ስልጣን ነው ማለት ነው። ስለዚህ መስቀሉ ላይ ስናይ የኛ የሰው ልጆች ታሪክ የተለወጠበት ድህነታችን የታወጀበትን የምስራች መስቀሉ ላይ እናነባለን ማለት ነው። መስቀሉ እንዲያድን ስናያት ትንሽ መሆኗን አይደለም። ያችን መስቀል ስናየው ድህነታችን ነው ላይ የምናነው
ዓለም መድኃኒት ነው። ምንድን ነው? እስኪ መስቀሉ መድኃኒት ነው። መስቀሉ ምንድን ነው? መድኃኒት ነው። ምን ይላል? መስቀል ኃይልነ ነው። መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። ምን ማለት ነው? መስቀል ኃይላችን ነው አለ። ኃይላችን ምንድን ነው? መስቀል ነው። መስቀል ቤዛነ፣ የተቤዠን መስቀል ነው አለ። ያው መስቀል ተሸክሞ ስለተቤዠን ማለት ነው። መስቀል ጽንዕነ፣ መስቀል ደግሞ እንዳንንቀሳቀስ የኃጢአት ሞገድ ከወዲያ ወዲህ እንዳያማታንና በዚህ ዓለም ሰመን እንዳንቀር ጸንተን እንድንቆም የያዘ መስቀል ጽናችን ነው አለ። አሁን አንድ ሰው እንደዚህ ባህር ላይ እንደዚህ የሚያንጓልለው ነፋስ የሚያማታ የሚይዘው ካጣ አንድ የሆነ እንጨት ከያዘ ማዕበሉን ያሳልፈዋል። ያን እንጨት ይዟል። አንዲት መርከብ ማዕበል ሲነሳባት መልህቋን ወደ ታች ትለቃለች። መልህቅ ማለት ዓላማው የመርከቧን ነፋስ እንዲያንቀሳቅሳት ከመሬቱ ጋር ሰፍቶ የሚስክነት ማለት ነው። ስለዚህ መስቀል ለኛ መልህቃችን ነው። እንዳንንቀሳቀስ፣ እንዳንጠፋ፣ እንዳንናወጽ ጽን የሆነ መስቀል ነው ማለት ነው። መጨረሻው መስቀል መድኃኒተ ነፍስ ነው። መስቀል የነፍሳችን መድኃኒት ነው። የነፍሳችን ምንድን ነው? ምንድን ነው? የነፍሳችን መድኃኒት ነው። ስለዚህ መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል ጽናችን ነው። መስቀል የነፍሳችን መድኃኒት ነው ማለት ነው እና በመስቀል ሁሉ ነገራችን የሆነው ድነታችን ተጀምሮ የተቋጨው ለዘላለም ሰይጣንን ከኛ ላይ የምናስወጣው ሕይወት ያገኘነው ፍቅር ያገኘነው ሰላም ያገኘነው ቀራንዮን አሻግረን የምናይበት አንገታችን ላይ ያለው መስቀል ነውና ዛሬ መስቀልን የምንዘክርበት ስለሆነ እንደ መስቀል እዚህ ልብሳችን ላይ ስናየው አንገታችን ላይ ስናገኘው ስንሳለመው በቀላሉ እንዳናየው የመስቀሉን ክብር፣ የመስቀሉን ሰላም፣ የመስቀሉን ቤዛነት፣ የመስቀሉን መድኃኒትነት እንዳንዘነጋ ሰላም እግዚአብሔር የመጨረሻውን ሀገራችንን መንግስተ እግዚአብሔርን ከፍተን የምንገባበት ዘላለማዊ ቁልፍ ያድርግልን። ሰይጣንን አጋንንትን ድል የምንነሳበት በሰው ልጆች ላይ የሚመጣው ሁሉ መከራ የምናሸንፍበት ከዚህ ዓለም መናወጽ የምንድንበት የምንጠጋበት ቤዛ የምናደርገው ያድርግልን። በመስቀል ላይ ያገኘነው ዘላለማዊ ማዕዱን ሥጋውን ዘላለማዊውን ምንጭ ደሙን ጠጥተን ተባርከን ተቀድሰን ቅዱሳን ወደሚመኟት መንግስቱ እያበራን ብርሃን ለብሰን ብርሃን ተጎናጽፈን በቀኙ እንድንገባ በመንግስቱ እንድንገኝ መንግስቱ እንድንወርስ እግዚአብሔር አምላካችን ይፍቀድልን። ያስተማረን እግዚአብሔር የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። መስቀሉንና መድኃኔዓለምን እልል ብላችሁ አመስግኑ። በሙት ማለት እኮ ነው። ከቆሙ ቀጥሉ ማለት ነው። ድግሙ ሰልሶ